ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዛሬ ታህሳስ 21 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። በመቂት ወረዳና ፍላቂት ገረገራ ከተማ አካባቢ ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች እንግዲህ ወጣትነታችን ለልማትና ለሰላም ግንባታ እንጂ ለጥፋት አናውልም በማለት የመንግስትንና የህዝብን የሰላም ጥሪ ተቀብለው መግባታቸው ተሰምቷል። በተመሳሳይ በመተማ ወረዳ የታጣቂው ቡድን አባላትም የሰላምን አማራጭ ተቀብለው እንደገቡም ተሰምቷል ማለት ነው። በጫካ የነበሩ ታጣቂዎችም የመንግስት ያቀርበውን የሰላም ጥሪ ተቀብለው መግባታቸው በሌላ በጭልጋ ወረዳም እንግዲህ መረጃዎች ደርሰውናል። በዝርዝር የምናያቸው ነው የሚሆነው። አብራችሁን ቆዩ። በማዕከላዊ ጎንደር ዞን በጭልጋ ወረዳ በጫካ ላይ የነበሩ ታጣቂዎች የመንግስት ያቀረበውን የሰላም ጥሪ ተቀብለው በሰላም መግባታቸው ታውቋል። በወረዳው ግነት ቀጠና ሲንቀሳቀሱ የነበሩ የታጣቂዎቹ በተለያዩ ምክንያቶች አኩርፈው ወደ ጫካ መውጣታቸውን ገልጸው የጫካ ህይወት አልበጀንም፣ የሰላም ህይወት ከቤተሰብ ጋር እንጂ የጫካ ህይወት ጉዳቱ ስቃዩን ነው በማለት የሰላም ጥሪውን ተቀብለው መግባታቸውን ገልጸዋል። ከዚህ ቀደም ወደ ሰላም የገቡ ታጣቂዎች ወንድሞቻቸውን በማየት ውሳኔያቸውን በመወሰናቸውንና የገለጹ ታጣቂዎች በቀጣይም እኛን ያዩ ሌሎች በጫካ ያሉ ወንድሞቻችን የሰላም ጥሪውን ተቀብለው እንዲገቡ ሲሉ መልእክታቸውን አስተላልፈዋል። በማዕከላዊ ጎንደር ዞን የብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ ወይዘሮ ሰርካለም ሊጋባው ባስተላለፉት መልእክት ታጣቂዎቹ በጫካ ቆይታቸው በተለያዩ ምክንያቶች የበደሉትን ማህበረሰብ ይቅርታ በመባባልና በመካስ ወደ ህብረተሰቡ መመለስ እንዳለባቸው ገልጸው ከዚህ በኋላ የሰላም ባለቤት በመሆን ለአካባቢው የሰላም ዘብ እንዲሆኑ አሳስበዋል። በመጨረሻም ገና በጫካ ያሉ ታጣቂዎች እናንተን ፈለግ ተከትለው የሰላም ጥሪውን ተቀብለው ወደ ሰላም እንዲመለሱ ሲሉ ኃላፊዋ ጥሪያቸውን አስተላልፈዋል። በተመሳሳይ በመተማ ወረዳ ጉባኤ ጀጀቢት ቀጠና በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በሰላም ገብተዋል። በብልጽግና ፓርቲ የመተማ ወረዳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዘነበ ደፈርሻው በአቀባበል ስነስርዓቱ ላይ ተገኝተው እንደገለጹት የታጣቂ ቡድን አባላት የመንግስትን የሰላም ጥሪ ተቀብለው መግባታቸው ለሰላም ያላቸው ዋጋ የሚያሳይና ህዝባቸው የሰላም አየር እንዲያገኝ የተረዱ መሆናቸው የሚያሳይ ነው ሲሉም ተናግረዋል። ታጣቂው አሁንም በጫካ የቀሩ ወንድሞቻቸውን በሰላም እጃቸውን ለመንግስት ሊሰጡ ይገባል ሲሉም ጥሪያቸውን አቶ ዘነበ አስተላልፈዋል። የታጣቂ ቡድኑ አባላት መሪ ወጣት አበጀ ስመኘው እንደተናገረው ወንድም ከወንድሙ ጋር የሚደረግ መገዳደል ለሀገርም ሆነ ለግለሰብ የማይጠቅም መሆኑ በመረዳት የሰላም ስምምነቱን ተቀብለን ወደ መንግስት ገብተናል ብለዋል። ወጣት አበጀ ስመኘው ህዝብ ነጻ እናወጣለን በሚል የተሳሳተ መንገድ ጫካ መግባት የህዝባችን ሰላም ነስተናል ያሉ ሲሆን የበደሉትን ህዝብ ለመካስና ለማገልገል የሰላምን አማራጭ ተከትለናል ሲሉም ተናግረዋል። ወደ ሌላኛው መረጃችን ስናልፍ ከእንግዲህ ወጣትነታችን ለልማትና ለሰላም ግንባታ እንጂ ለጥፋት አናውልም የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ናቸው። በሰሜን ወሎ ዞን በመቂት ወረዳና ፍላቂት ገረገራ ከተማ አስተዳደር በጫካ የነበሩ ታጣቂዎች መንግስት እያቀረበላቸውን የሰላም ጥሪ በመቀበል በሰላም መግባታቸው ተገልጿል። የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች እንዳሉት ከእንግዲህ ወጣትነታችን ለልማትና ለሰላም ግንባታ እንጂ ለጥፋት አናውለውም፣ የበደልነውንም ህዝብ ለመካስ ሰላማዊ ህይወት ለመምራት ቆርጠን በመወሰናችን የሰላምን አማራጭ ተቀብለን በሰላም ገብተናል። ሌሎች ሳይገባቸው ጫካ የወጡ ኃይሎችም የሰላም መንገድ በመምረጥ መምጣት ይጠበቅባቸዋል ብለዋል። በአቀባበሉ ላይ ንግግር ያደረጉት የፍላቂት ገረገራ ከተማ አስተዳደር ከንቲባ አቶ አንደበት ተስፋዬ እና የወረዳው ዋና አስተዳዳሪ አቶ ዋጋው መንበር ገብቷቸውም ይሁን ሳይገባቸው በጫካ በመውጣት ትግል ስታደርጉ ቆይታቸዋል። ትግሉ ኪሳራ ውጭ ትርፍ የሌለው መሆኑን በመረዳት ሰው ከስተት የሚማር ፍጡን በመሆኑ ከተሳሳተም ዓላማ ወጥታችሁ በሰላም እጅ ለመስጠት መብቃታችሁ ታላቅ ምስጋናን አለን በማለት የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ወንድምነው ወዳጅንና በሀገር መከላከያ ሰራዊት 47ኛ ክፍለ ጦር 4ኛ ሬጅመንት አዛዥ ሻምበል ሲሳይ ኤፍሬም በበኩላቸው ተሰማርታችሁበት የነበረው ትግል ከእርስ በርስ ግድያ ውጭ ትርፍ የሌለውና የአማራ ህልውና ከማስጠበቅ ይልቅ ክልሉን ወደ ኋላ እንዲመልስ የሚያደርግ ነው። ይህ እኩይ ዓላማ ገብቷችሁ በሰላም በመምጣታችሁ ደስተኛ ነን ብለዋል። በቀጣይም የቀሩ ወንድሞቻችን በሰላም እንዲገቡ ሁላችንም የበኩላችን ድርሻ ልንወጣ ይገባል ሙሉ መልእክቱን በማለት አስተላልፈዋል። በዕለቱ የወረዳና የከተማ አስተዳደሮች፣ የጸጥታ አካላት፣ የሰሜን ወሎ ዞን ከፍተኛ አመራሮች እንዲሁም የሀገር መከላከያ ሰራዊትና የአድማ መከላከል አመራሮችና ሌሎችም የሚመለከታቸው አካላትም ተገኝተው አቀባበሉን አድርገውላቸዋል።
በመጨረሻም በሰሜን ወሎ ዞን አንጎት ወረዳ በተሳሳተ መንገድ ጫካ ገብተው የነበሩ ታጣቂዎች በሰላም እጃቸውን ለመንግስት መስጠታቸውን በተመሳሳይ ተሰምቷል። የአማራን ሕዝብ ነፃ እናወጣለን በሚል የተሳሳተ ዓላማ ይዘን ጫካ በመግባት በሕዝባችን ዘርፈ ብዙ ጉዳት እያደረስን ቆይተናል፣ ለከፋ ችግርም ዳርገነው ቆይተናል ያሉ ታጣቂዎቹ አሁን ላይ የበደልነውን ሕዝብ ይቅር ብለን ለመካስና ለማገልገል የመንግስትን የሰላም ጥሪ ተቀብለናል ብለዋል። የ47ኛ ክፍለ ጦር ምክትል አዛዥ ኮሎኔል በላይ የግጭቶች ሁሉ መፍቻ መንገድ ሰላማዊ ውይይት እንጂ ነፍጥ አንግቦ ጫካ በመግባት የሚመጣ ለውጥ የለም፣ ሁሉም ነገር የሚገኘው ከሰላም በመሆኑ ሌሎች ታጣቂዎች በጫካ የሚንቀሳቀሱ የታጠቁ ኃይሎች መንግስት ያቀረበውን የሰላም ጥሪ በመቀበል በሰላማዊ መንገድ እጃቸውን ሊሰጡ ይገባል ሲሉም መልእክታቸውን አስተላልፈዋል። መንግስት ያቀረበውን የሰላም ጥሪ ተከትሎም የአማራ ህዝብ ጥያቄዎች የሚፈቱት በብጥብጥና በጦርነት ሳይሆን በሰላማዊና ዲሞክራሲያዊ መንገድ ብቻ መሆኑን የተናገረው የወረዳው ምክትል ዋና አስተዳዳሪ አቶ ካሳኖ አዲስ ህብረተሰቡ ልጆቹን መክሮ እንዲያስገባ በተለያዩ መድረኮች የግንዛቤ ፈጠራ መሰራቱን ገልጸው የተረጋጋ ሰላም እንዲኖር ሁሉም የበኩሉን ሊወጣ ይገባልም ብለዋል።